ሰላም ቤተሰቦች እንዴት ናችሁ? እኔ ያለው ዛሬ ደግሞ አዲስም አይደለም ኦልሬዲ ትንሽ ቆይቷል። ብዙ ሰዎች እየሰሩበት ነው። ያው ግን አሪፍ የሆነ ጽድት ያለ ፕላትፎርም ነው ይዤላችሁ የመጣሁት። ትክክለኛውን የኦንላይን ስራ በተለይ ለግቢ ተማሪዎች እንዲሁ ለሃይስኩል ላይ ላላችሁ ተማሪዎችም ስራ ላላችሁም ለሌላችሁም የሚሆን ነው። በዚህ ክረምት ሊሰሩት የምትችሉት አሪፍ የኦንላይን ስራ ነው። ይህኛው የኦንላይን ስራ ደግሞ ከሌሎቹ ትንሽ ለየት የሚለው የዊዝድሮዋል ሜቶዱ ነው። የዊዝድሮዋል ሜቶዱ የሰራነውን በንግድ ባንክ፣ በአዋሽ ባንክ፣ በኦሮሚያ ባንክ እና እነዚህ በመሰሉ ዳሽን ባንክ፣ ንብ ምናምን ዩኤስዲቲ እና ባይናንስም አለ። ከፈለጋችሁ ከ13 በላይ ሜቶዶች ተካቶበታል ማለት ነው። የሰራችሁትን ኢትዮጵያ ውስጥ ያለ ነው በኢትዮጵያ ባንኮች ማውጣት እንችላለን። ሌላ ሀገር ያለነውም እዛ ላይ ያለ ባንኮች እና ባይናንስ ዩኤስዲቲ ምናምን ስለተካተተበት ችግር የለውም። አረብ ላይ ያላችሁ ሴቶችም የሚሆን በትርፍ ጊዜያችሁ መስራት የምትችሉት አሪፍ የሆነ የኦንላይን ስራ ነው። እንዲሁም ይሄኛው ስራ ደግሞ እዚህ ፕላትፎርም ላይ ላይቭም አለው። አንዳንዴ ላይቭም እየገባን እየተዝናናንም ከጊፍተሮችም ጊፍት እየተቀበልንም ስራችንን መስራት እንችላለን። አሁን እዚህ ጋር እንደምታዩት እነዚህ ላይቭ ላይ ቁጭ ያሉ ሰዎች ናቸው። እንዳለ እነዚህ ኢትዮጵያውያን ናቸው፣ ግን ላይቭ ላይ ቁጭ ያሉ ሰዎች ናቸው። ላይቭ ላይ ቁጭ ብለው አሁን እነሱ ስራቸውን እየሰሩ ነው። እዚህ ጋር ይጫወታሉ፣ ያወራሉ፣ ፒክ ጌም ይጫወታሉ። ልክ ላይቭ ላይ እንዳለው ቲክታክ ላይ እንዳለ ማለት ነው። ስራቸውን የሚሰራሉ ማለት ነው። እዚህ ጋር አሁን እንዲህ ስክሮል ባረግ አልጨረሱም። በጣም እኔም በሚሊየን ነው እዚህ ኢትዮጵያውያን ራሱ ያሉት ማለት ነው። እንዴት ነው የምሰራው? እኔስ እንዴት አካውንቴን ቬሪፋይ ማድረግ እችላለሁ ለሚለው ሙሉን ነገር አሳያችኋለሁ። ሊንኩን ቴሌግራሜ ላይ ነው ማስቀምጥላችሁ። የቴሌግራም ቻናሌ ላይ አስቀምጥላችኋለሁ። የቴሌግራም ቻናሌን ለማግኘት መጀመሪያ ወደ ቴሌግራም እንሄዳለን። እዚህ ጋር ቴሌግራም ላይ እንገባለን። እስኪ ከፍትልን እንጠብቀው። ጋይስ ከከፈተልን በኋላ እዚህ ጋር ቴሌግራም የሰርች በተናችን ላይ መጣና ፖፕ ከዳይመንድ ጋር 12 ብለን ሰርች እናደርጋለን። ልክ እዚህ ላይ እንደምታዩት ከዳይመንድ ጋር 12 ብለን ሰርች ካደረገን በኋላ ከታች የሚመጣልን ፖፕ ከዳይመንድ ጋር 12 የሚለውን እናካለን። ሳንነካ በፊት እዚህ ላይ 4 ሊንኩን ያስቀመጥኩላችሁ። ከአራት ውስጥ አንደኛውን ቢብላችሁ በአንደኛ እንድታወርዱ ነው። ከዛን አንድ ቪዲዮ ማስቀምጬላችኋለሁ እዚህ ውስጥ ቪዲዮውንም ጨርሳችሁ እዩት። ቪዲዮ እንዴት ሬጂስተር እንደምታደርጉና እንዴት አፕ ታወርዱ ነው። ቪዲዮን ጨርሳችሁ እዩት።